ከተጸነሰ ጀምሮ ሻዕቢያ የኢትዮጵያ ጠላት ሆኖ ነው ሲሰራ ይኖረው። ኢትዮጵያ በታሪክ የነበራትን የባህር በር እንድታጣ በማድረግ ረገድ የኢትዮጵያ ተቃዋሚዎችን በማጠናከር በማስታጠቅ ረገድ ትልቅ ሚና የተጫወተ ድርጅት ነው። ኢትዮጵያን በመውጋት የኢትዮጵያ ተቃዋሚ ኃይሎችን ሳይመርጥ በአጀንዳ በማስታጠቅ ከፍተኛ የሆነ ስራ የሰራ ድርጅት ነው። ለመንግስትነት ከበቃም በኋላ 1983 በኋላ ለራሴ ይጠቅመኛል የሚለውን መንግስት ኢትዮጵያ ውስጥ ደግፎ ኢትዮጵያን እየበዘበዘ እያደህየ ራሱን ለማበልጸግ የሰራ ኃይል ነው። ይሄን ልታደርግ አትችልም ሲባል ደግሞ ታንክ አሰልፎ በኢትዮጵያ ላይ ወረራ ይፈጸመ ነው። ወረራ በአደባባይ የፈጸመ ነው። ዓለም ያወቀው ነገር ነው። ህዝብን የጨፈጨፈ ኃይል ነው። አንተ እንዳልከው ማንካና ሹካ ሳይቀር ከህብረተሰብ ከመንግስት አይደለም የዘረፈ ኃይል ነው። ወጣቶችን እያሰለፈ የረሸን ኃይል ነው። እዛው ጎረቤቱ አንድ ቋንቋ አንድ ባህል የሚጋሩ ህዝቦችን በዚህ ደረጃ የጨፈጨፈ ሀድጊ ብሎ ለሰየመው ለአማራ ርህራሄ ይኖራል የሚል እምነት የለኝም። ነገ ከነገ ወዲያ ወደ ኢትዮጵያ ወደ አማራ ክልል የመግባት እድል ካገኘ ብዙ ግፍና በደል ሊፈጽም የሚችል ኃይል ነው። ከዚህ ኃይል ጋር መተባበር ተገቢ አይደለም።